ሌሊቱን ሙሉ ቁርአን እየቀራው አድሬ ጠዋት ተስፋ የሌለኝ ሰው አሁን ተኝቼ በሰላም ህልሜ ኢየሱስ ድሮ በህልሜ ይቅርታ ጠይቃቸዋለሁ ስላልኩ ግን በህልሜ ሴት አገባለሁ በህልሜ ኢየሱስ ቤታችን ከገባ በኋላ ተቋረጠ ምንም አያቱል ኩርሲ የሚባሉት አሉ አመለ ጂኒ እንደ ወዳንተ እንዳይመጣብህ ምትቀራቸው እንትኖች አሉ እና የቁርአን አያዎች አሉ ዘና አውዙ ቢላሂ ሚነሽ ሸይጣን ረጂም ያሲን ተቀራን ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ቁል አዑዙ ቢረቢን ናስ ማሊኪን ናስ ኢላሂን ናስ ተቀራለን እንቁላዎቹ የሚባሉ ቁርአኖች ግን እንደዛም ሆነ ሸይጣን በአፍንጫህ ውስጥ ያድራል ስለሚባል ያ ፍልስፍናም አይምራችን ላይ ስላለ ጧት ተነስተን ሸይጣን ከአፍንጫችን ልናወጣ እንትላለና ያ በአፍንጫችን ውስጥ የሚያድረው ሸይጣን በዛን ጊዜ ከሴት ጋር ያገናኛል ከሰይጣን ሴት ኢየሱስ መጣ በእውነትም ነፃ አወጣን ወንድሞቼም ነፃ እንዲወጡ ፈልጋለሁ ምኑን ነው የምናነጻጽረው እኔ እስላም በነበርኩ ጊዜ ጥያቄ ጠይቃለሁ ሸፎቻችን ታላቆች ከነ በላይ ዕውቀት ያላቸው አርካን አልኢማን ስድስቱ የእምነቱ መሰረቶች አሉ አምስቱ የሃይማኖቱ መሰረት ሳይሆን ስድስቱ የእምነቱ መሰረቶች አሉ ከነሱ አንዱ ሶስተኛ ደረጃ ላይ ያለው በኪታቦቹ ማመን ይላል ወኩቱቢሂ ይላል ወኪታቢሂ ሳይሆን ወኩቱቢሂ በኪታቦቹ ማመን ኪታቦቹ እነ ተውራት ዘቡር ኢንጂል ሱሁፍ አልአንቢያ እና ፉርቃን ነው በእስልምና የነበረው ነው የሚነግራ ግን እኛ የቀራነው ቁርአን ነው እንጂ ተውራት አይደለም እኛ ያነበብነው ዳዕዋ የምናደርገው ቁርአንና ሐዲስ ነው እንጂ ኢንጂል አይደለም ዘቡርም አይደለም ሱሁፍ አልአንቢያም አይደለም ጠይቃለሁ ተውራት የት ነው ያለው በየጠይቃለሁ ተውራት ማለት የህግ መጽሐፍት አምስቱ ይሄ ፔንታቱክ ብለን የምንለው ማለት የህግ መጽሐፍት ከዘፍጥረት እስከ ዘዳግም ያለው መጽሐፍ ዘቡር የመዝሙረ ዳዊት ነው 150 ምዕራፍ ያለው ሱሁፍ አልአንቢያ 33 መጽሐፍ ነው ከሚልኪያስ ከኢያሱ ጀምሮ እስከ ሚልኪያስ ያለው 33 መጽሐፍ ማለት ነው የታሪክ መጽሐፍም ያካትታል የነቢያት መጽሐፍትም ያካትታል የትንቢት መጽሐፍቶቹን ያካትታል ኢንጂል ማለት አዲሱ ኪዳን ነው 27 መጽሐፍ ያዘው ትርጉሙ ገና ገባኝ ግን እነዛ ኪታቦች በጅምላ የት ነው ብዬ ጠይቃለሁ አይጣፍቷል ይላል አንዳንድ ሰዎች ሃይ ቁርአን ግን سورة البقرة مئراف لوت قطر 136 قولوا آمنا بالله وما أنزل إلينا وما أنزل إلى إبراهيم وإسماعيل وإسحاق ويعقوب والأسباط وما أوتي موسى وعيسى وما أوتي النبيون من ربهم لا نفرق بين أحد منهم ونحن له مسلمون له بالله إن ودنيا بتورد القرآن آمننا ود إبراهيم ود إسماعيل ود إسحاق ود يعقوب ود نجدوچم ينا يعقوب ልጆች እስራኤልን ምን الله ወደ ሙሳና ኢሳ የተሰጡት ነቢያቱ ሁሉ ከጌታቸው በተሰጡት መጽሐፍት ማለት ነው ከነርሱ በአንድም መካከል አንድ ምን ሳንለይ ምን አደረግን አመንበት ይላል ቁርአን እኛ እኮ ለየናል ቁርአን ብቻ ነው ያመን ያለነው ቁርአን ግን ሁሉንም አመንበት ነው ያለ ያለው የታለ ተውራት ስንት መጽሐፍ ነው በውስጡ ያለው ስንት ጁዝ ነው ያለው በየጠይቃለሁ إن أكثر مسائله فآخر يكفر ጥያቄ የሚያበዛ ሰው መጨረሻው ይከፍራል እና ተው ጥያቄ አታብዛ ይሉኛል እስልምናን ይተዋል ማለት ነው ጠይቃለሁ እኔ ራሴ እስላም አልነበርኩም በወቅቱ ለካ ለምን ተውራት እንጂል ዘቡር እና ሱሁፍ አልአንቢያ እንትን አንዱን ቁርአን ብቻ ነው ስንከተል ነበር ነው ማለት ነው ጠፍቷል ይላል እስቲ ጠፍቷል የሚል ቁርአን ውስጥ አለ ወይ ዘመኑ አልፎበታል የሚል አለ ወይ ቁርአኑ ግን አንዱን መካከል እንደውም ቁርአን ምንድነው የሚለው ሱራ አሁን በተቀስኩት ሱራ 2 ቁጥር 85 ላይ አፈቱሚኑነ ቢባዕድ الكتاب وتكفرون ببعض فما جزاء من يفعل ذلك منكم الا خزي في الحياة الدنيا